ሰማይ ላይ ወፎች ብቻ የሚፈነጩበት ዘመን አብቅቷል። ዛሬ ሰማዩ በአዳዲስ የብረት ወፎች ተወሯል። ከሰርግ ፎቶግራፍ እስከ ጦር ሜዳ፣ ከአስቸኳይ መድኃኒት አቅርቦት እስከ ግዙፍ ግብርና፣ ድሮኖች ዓለማችንን እየቀየሩ ነው። ግን እነዚህ ትናንሽ በራሪ ማሽኖች እንዴት መጡ? ለወደፊቱስ ምን ይዘውልን ይሆን? ዛሬ የድሮንን ዓለም በዝርዝር እንፈትሻለን። በቀላል ቋንቋ ድሮን ማለት በውስጡ ሰው የማይቀመጥበት አንማንድ ኤሪያል ቬክል ዩኤቪ ማለት ነው። ነገር ግን ዝም ብሎ የሚበር ሮቦት ብቻ አይደለም። 4 ፕሮፔለር ያለው ድሮኖች ወይም ኳድኮፕተር አየሩን በመግፋት የመሬት ስበትን ወይም ግራቪቲን ያሸንፋሉ። ይህንን ለማድረግ ደግሞ ውስብስብ የፊዚክስ ቀመር ይጠቀማሉ። ፎርስ ኢኳል ቱ ማስ ታይምስ አክሰለሬሽን። የሞተሮቹ ፍጥነት ሲጨምር የሊፍት ኃይል ይፈጠራል። ድሮኗም ወደ ላይ ትመጥቃለች። ድሮኖች የተወለዱት በደምና በጦርነት ውስጥ ነው። በ1849 ኦስትሪያውያን በቬነስ ላይ በፊኛ የታሰሩ ቦምቦችን ሲወረውሩ የመጀመሪያውን ድሮን ነክ ጥቃት ተመዘገበ። በሁለተኛው የዓለም ጦርነት ወቅት ኩዊን ቢ የተባለች ድሮን ለልምምድ ጥቅም ላይ ዋለች። ድሮን የሚለው ስም የወጣላት ከዚሁ ከንብ ስም ጋር ተያይዞ ነው። ልክ እንደ ኢንተርኔት ሁሉ ድሮንም ከጦር መሳሪያነት ወደ ሲቪል አገልግሎት ተሻገረች። በመጀመሪያ በቤታችንና በስራችን የምናውቃቸውን ድሮኖች እንመልከት። እነዚህ ኮንሱመር ድሮንስ ይባላሉ። ከጥቂት ዓመታት በፊት አንድ የፊልም ባለሙያ ከሰማይ ላይ ምስል ለመቅረጽ ሄሊኮፕተር መከራየት ነበረ። ዛሬ ግን በኪስ የምትያዝ ድሮን ያንን ሥራ በላቀ ጥራት ትሰራዋለች። የጊምባል ቴክኖሎጂ ድሮኗ አየር ላይ ብትወዛወዝ እንኳ ካሜራው ረግቶ ጥራት ያለው 4K ምስል እንዲቀርጽ ያደርገዋል። ለሰርግ፣ የሙዚቃ ቪዲዮና የቱሪዝም ማስታወቂያዎች አዲስ መልክ አግኝተዋል። አሁን ላይ FPV ወይም ፈርስት ፐርሰን ቪው ድሮኖች ደግሞ ሰውየው ራሱ የሚበር እስኪመስለው ድረስ በከፍተኛ ፍጥነትና የጥበብ ምስል እንዲቀርጽ ያስችሉታል። ሌላኛው ደግሞ ኮሜርሻል ኤንድ ኢንዱስትሪያል ድሮንስ ይባላሉ። እነዚህ ድሮኖች አሁን ሰማይ ላይ የሚበሩ ሰራተኞች ሆነዋል። በዘመናዊ ግብርና ድሮኖች የኢንፍራሬድ ካሜራዎችን በመጠቀም የትኛውም ሰብል ውሃ እንደጠማው ወይም በሽታ እንደያዘው መለየት ይችላሉ። በሰዓት በመቶዎች የሚቆጠሩ ሄክታሮች መሬቶችን መድኃኒቶችን ይረጫሉ። ይህ ለገበሬው ጊዜና ገንዘብ ይቆጥባል። ፍተሻ ላይ ደግሞ ግዙፍ የኤሌክትሪክ ማምረቻዎች ወይም ረጅም ሕንፃዎች ለመፈተሽ ሰው ሕይወቱን አደጋ ላይ ጥሎ መውጣት የለበትም። ድሮኖች በቅርብ ርቀት ሆነው ብልሽቶችን ይለዩለታል። በቀጣይ ያሉት ሁማኒቴሪያን ኤንድ ሜዲካል ድሮንስ ይባላሉ። በጣም ልብ የሚነካው የድሮን ጥቅም ያለው እዚህ ጋር ነው። በመንገድ ብልሽት ወይም በጂኦግራፊያዊ አቀማመጥ ምክንያት መኪና የማይደርስባቸው ቦታዎች አሉ። የሕይወት አድን ሥራ በዚፕ ላይን በተባለው ድሮን በደቂቃዎች ውስጥ ደምና አስቸኳይ መድኃኒቶችን ያደርሳል። በኢትዮጵያም ተመሳሳይ ሥራዎች ተጀምረዋል። የአደጋ ጊዜ ፍለጋ በጎርፍ ወይም በመሬት መንሸራተት ወቅት ሰዎች የት እንዳሉ በሙቀት መፈለጊያ ካሜራዎች ተርማል ካሜራስ አማካኝነት ድሮኖች ቀድመው ይደርሳሉ። በመጨረሻም የዓለምን ኃይል ሚዛን እየቀየሩ ያሉት ወታደራዊ ድሮኖች ናቸው። እነዚህ ድሮኖች እንደ ተራው ኳድኮፕተር አይደሉም። ልክ እንደ ጀት አውሮፕላን ረጅም ርቀት መጓዝ የሚችሉ ፊክስድ ዊንግ ያላቸው ናቸው። ለስለላ ለቀናት አየር ላይ በመቆየት መረጃን መሰብሰብ ይችላሉ። ለጥቃት የራሳቸውን ወታደር ለጥቃት ሳያጋልጡ ኢላማቸውን በከፍተኛ ጥንቃቄ መምታት ይችላሉ። ይህ በዘመናዊ ጦርነት ውስጥ ትልቅ ለውጥ ነው። ኢትዮጵያም በዚህ ቴክኖሎጂ ወደ ኋላ አልቀረችም። በኢንፎርሜሽን መረብ አስተዳደርና በተለያዩ የግል ተቋማት አማካኝነት ድሮኖችን የመገጣጠም ለግብርናና ለደህንነት የመጠቀም ሥራዎች በስፋት እየተከናወኑ ይገኛሉ። እንግዲህ ድሮኖች ከቪዲዮ ቀረጻ አልፈው የሰው ልጅን ሕይወት እስከ ማዳን ደርሰዋል። ነገር ግን ይህ ሁሉ ጥቅም የራሱ የሆነ ፈታኝ ጎኖች አሉት። ከፈታኞቹ ውስጥ የግል ነፃነት እንበልና
ጎረቤታችሁ ድሮን አለው። ድሮኑ መስኮታችሁ ስር ቢልክ ምን ይሰማችኋል? ሌላው ደህንነት። አሸባሪዎች በቀላል ዋጋ ድሮን ገዝተው ቦምብ ሊጭኑበት ይችላሉ። በእርግጥ አሁን አየር ላይ ድሮን ለማብረር ፍቃድና ምዝገባ ግዴታ እየሆነ መጥቷል። ወደፊትስ ምን ይጠብቀናል? ብዙም ሳይቆይ የድሮን ታክሲዎች ሰዎችን ከአንድ ቦታ ወደ ሌላ ቦታ ማመላለስ ይጀምራሉ። የትራፊክ መጨናነቅ የምንረሳበት ጊዜ ሩቅ አይደለም። ኤአይ የታጠቁ ድሮኖች ያለ ሰው እርዳታ ራሳቸውን ችለው ይበራሉ። ካየነው ነገር ሁሉ የምንረዳው አንድ ትልቅ እውነት አለ። ድሮን ማለት ዝም ብሎ በባትሪ ብቻ የሚሰራ አይደለም። ድሮን ማለት የሰውን ልጅ ከምድር ስበት ተላቆ ሰማይን እንደ መጫወቻ ሜዳ የተቆጣጠረበት፣ ርቀትን ያሳጠረበትና የማይቻሉ የሚመስሉ ስራዎችን ያቀለለበት የቴክኖሎጂ አብዮት ነው። እርግጥ ነው እንደ ማንኛውም የቴክኖሎጂ ውጤት ድሮን የራሱ የሆነ ፈታኝ ጎኖች አሉት። የግል ነፃነት ማክበር፣ የደህንነት ስጋቶችን መቆጣጠር። ነገር ግን እነዚህ ስጋቶች የቴክኖሎጂውን ጉዞ ሊያቆሙት አይችሉም። ይልቁንም ድሮኖች ይበልጥ ፈጣን እና ደህንነታቸው የተጠበቀ የሆኑ መምጣታቸው አይቀሬ ነው። በቅርቡ ወደ ሰማይ ስንመለከት የምናየው ወፎችን ብቻ ሳይሆን የዕለት ተዕለት ፍላጎቶቻችንን የሚፈጽሙልን ድሮኖችን ይሆናል። የታክሲ አገልግሎት የሚሰጡ ድሮኖች፣ በደቂቃዎች ውስጥ የሚደርሱ ትዕዛዞች እና በከፍተኛ ፍጥነት የሚከናወኑ የድንገተኛ አደጋ ሥራዎች የነገው የዓለማችን መገለጫዎች ናቸው። እናንተስ ስለዚህ ቴክኖሎጂ ምን ታስባላችሁ? ድሮኖች በኢትዮጵያ ውስጥ በምን ዘርፍ ቢሰማሩ ይበልጥ ጠቃሚ ይሆናሉ ብላችሁ ታምናላችሁ? በግብርና፣ በጤና ወይስ በመዝናኛ? ሐሳባችሁን ኮሜንት ላይ አስፍሩልን። ስለ ድሮን የነበረን ጥልቅ ዳሰሳ እዚህ ላይ ያበቃል። ይህ ቪዲዮ ጠቃሚ መረጃ እንደሰጣችሁ ተስፋ አደርጋለሁ። እንደነዚህ ያሉ የቴክኖሎጂ ዘገባዎችና ዶክመንተሪዎች እንዲደርሳችሁ ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮቻችንን ከወደዳችሁት ላይክ በማድረግ ለወዳጆቻችሁም ሼር አድርጉልን። በቀጣይ ቪዲዮ እስክንገናኝ በቴክኖሎጂ ታግዛችሁ ዓለምን በአዲስ መነጽር ተመልከቱ። ቸር ሰንብቱልኝ።